እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሰ። ዛሬ ህዳር 21 በደብራችን ከምትሪ የተደረጉ ያሉ ስራዎችን እናሳያለን። እንኳን አደረሰ። እንኳን አብሮ አደረሰ። ዛሬ የሚከበረው ክብረ በዓል ምንም በማስመልከት ዛሬ የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ነው። ጽዮን ማርያም ተብሎ ይነገራል። ታቦተ ጽዮን ወደ ኢትዮጵያ የመጣችበትን ነው የምናከብረው እና ልዩ ልዩ ገቢረ ተአምራት ታቦተ ጽዮን ዲያቆንን የሰባበረችበት ቀን ነው። በሶስተኛነት ደግሞ በአብርሃ ወአጽብሃ ዘመነ መንግስት ኦርቶዶክስ ተዋሕዶ ሃይማኖት የኢትዮጵያ ብሔራዊ ሃይማኖት ተብሎ የታወጀበት ቀን ነው። እንኳን አደረሰ። ዛሬ የሚከበረው ክብረ በዓል ምንድን ነው? በብሪስታን ታቦተ ጽዮን የተለያዩ ገቢረ ተአምራት ተሳተፉ። እሺ ዛሬ ደም መለገስ ነው ያገኘው። ደም መለገስ ለምንድን ነው እሱ ማለት ነው? ምናልባት ፍራቻ ወይ ደም ያልቅብኛል የሚል ሐሳብ ያለው ሰው ጋር ነው። ደም ስንለግስ ደማችን ካለቀ ደግሞ ለተለያዩ በሽታዎች እንጋለጣለን። ምናልባት ያዩ ላይሆን ይችላል፣ ግን ሐሳቤ ግን ነው ከሚለግሱ ሰዎች መለገስ ከሚፈልጉ ሰዎች ካገኙት መረጃ አንፃር ደም መለገስ ሲባል ቢሆን ትልቅ ነገር ከሰውነታችን እንደማላፍ ስለሚቆጠር ያንን ማድረግ ይፈታል። እሺ አንተ ደም በመለገስ ምን ታገኝ? መልካም ነገር ማድረግ አይደል? መልካም ነገር ማድረግ ደግሞ ለውስጥ ደስታ ወይም ደግሞ ታታሪ ሳለው ያስባሉ። በመስጠት ደስተኛ ነው። እሺ በድጋሚ እንኳን አደረሰ። መሳም እንኳን አደረሰሽ። የዛሬው ክብረ በዓል ለምንድን ነው የሚከበረው? የዛሬው ክብረ በዓል የቅድስት ድንግል ማርያም የጽዮን ማርያም መታሰቢያ ነው። ብዙ ሰው ደም መለገስ ለምን ይፈራል? ያው እንደኔ ህመሙን ይፈራል። ህመም ያለው ይመስላችኋል፣ ግን ምንም ህመም የለውም። በዚህ ምክንያት ይመስለኛል። እሺ አንቺ ደም በመለገስሽ ምን ታገኛለሽ? በመለገሴ ምክንያት የተለያዩ ሰዎች የተለያዩ አደጋ ሲደርስባቸው ደም ማግኘት ይችላሉ። ስለዚህ ለነሱ እንደሚደርስ አውቄ መፍትሄ ይሆናል ይሰማኛል። እሺ እናመሰግናለን። መልካም በዓል።